አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚች ዕለት ቅዱስ አስከናፍር ይታሰባል። ከብዙ መቶ ዓመታት በፊት አስከናፍር የሚባል ደግ ክርስቲያን ማርታ የምትባል በሃይማኖትና ምግባር የምትመስለው ሴት አግብቶ ይኖር ነበር። እንደ ሕጉና ሥርዓቱ በሥጋ ወደሙ ተወስነው እንግዳ ቢቀበሉ ነዳያንን ቢያበሉ እግዚአብሔር ጸሎታቸውን ሰምቶ አርቃዲዮስ፣ ዮሐንስ የሚባሉ ልጆች ሰጣቸው። አስከናፍርና ማርታ ልጆቻቸውን ጥበብ መንፈሳዊ ቃለ እግዚአብሔርን አስቀድመው አስተምረው ሥጋዊ ጥበብ እንዲማሩላቸው ቢልኳቸው መንገድ ላይ መርከብ ተሰብሮባቸው ብዙዎቹ ሲሞቱ፣ ወንድማማቾች ግን የመርከብ ስባሪ ወደ ተለያየ ቦታ አድርሷቸዋል። አርቃዲዮስና ዮሐንስ ወደ ዓለም እንመለስ ብለው መነኑ። ወላጆቻቸው የሆነውን ሰምተው በጭንቅ ሐዘንና ልቅሶ ለብዙ ጊዜ ኖረዋል። ከዘመናት በኋላ ግን የልጆቻቸውን መኖር በራእይ የተረዱት አስከናፍርና ማርታ ሀብተ ንብረታቸውን ለነዳያን አካፍለው ወደ በረሃ መንነው ሄደዋል። ጥበበ እግዚአብሔር አራቱንም አገናኝቷቸው ለብዙ ዓመታት በአንድ ገዳም ውስጥ ተጋድለዋል። በዚህች ዕለትም አራቱም ወደ ሰማያዊ ሰርግ ተጠርተዋል። ቸር አምላክ ከቅዱሱ ቤተሰብ በረከትን ይክፈለን። መጋቢት 19 ቀን የሚከበሩ ዓመታዊ የቅዱሳኑ በዓላት ቅዱስ አስከናፍር፣ ሚስቱ ማርታ፣ ልጆቹ አርቃዲዮስና ዮሐንስ፣ ቅዱስ አርስጦቦሎስ ሐዋርያ ከ72ቱ አርድእት የቅዱስ ጳውሎስ ደቀ መዝሙር፣ ሰባቱ ቅዱሳን ሰማዕታት ከተለያዩ ቦታ ተሰብስበው በክርስቶስ ስም የሞቱ። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሐንስ ብርሃነ ዓለም። እንግዲህ ወንዶች በስፍራ ሁሉ ያለ ቁጣ ያለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ። እንዲሁም ሴቶች በሚገባ ልብስ ከኅፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 8። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እሊህ ቅዱሳንም ዘወትር አንተን ያገለገሉ ናቸው። በድህነት የማነብልህን መጽሐፍ ወይም ምስጋና ተቀበል። አንተ ብዙ ባለጠጎቹን ካገቡት ይልቅ የድሃዋን መበለት ስጦታ ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ ወይንም አንድነታችንን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈው ሊያስደርስ በገንዘብ ዋይቱ የጻፈው አምኖ ያነበበው ወደ ሌላ ልሳን የተረጎመውንም በእዝነ ልቦና አምኖ የሰማው ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችንን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልዑለ ባሕርይ ቅዱስ እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።